እሱም ልክ ነው ሁለተኛ የትግሉም አይነት ሲሆን ራሱ ፊሎሶፊ ኦፍ ዎር በኢስተርን ሴንቲሜንት ካየው በዌስተርንና በኢስተርን የሚሉት እነ ፊሎሶፊ በአውሮፓና የምዕራቡ የጦር ስልት የሚከተሉ አሉ በዛ ውስጥ ማሸነፍን እነሱ እንደ ቼዝ ጨዋታ ነው አጠቃላይ መማረክ ዲሲሲቭ ቪክቶሪ ማድረግ ሴንተር ኦፍ ግራቪቲውን ማጥፋት አጠቃላይ በዋር ኦፍ አትራክሽን የበላይ መሆን ወይም መማረክ ነው ይሄ ግን ሳይኮሎጂንም ፖለቲካንም አንድ ላይ አድርጎ ወይም ጦርነት የፖለቲካ አንዱ መንገድ ነው እንደሚለው የምዕራቡ ፍልስፍና ሳይሆን ጦርነትና ፖለቲካ አንድ ላይ የሚሄዱ ናቸው የሚል ነው የኛ ያ ደግሞ ስነልቦናንም ህዝብን ቢተኝነትንም ማስከዳትንም ስነልቦናው ማዛባትንም የትግሉ አካል ነው ይሄ ደግሞ የጦርነቱም ፍልስፍና ነው የትግላችን መርህ ነው ከመጽሐፍም የተወሰደ ነው ዝም ብሎ እንደ ስለፈለግን እየቀላቀልን ምን ጨዋታ የሊ ጨዋታ ማያርግብን ነው እንደው በቃ ምን ከየት እንደሚያመጣው ነው ያገባኝም ነው ማለት ኦኬ ስለዚህ ተነጣጣይ ቆይ ወደ ሰብስታንሱ እንመጣለን አሁን መጀመሪያ የትጥቅ ትግል የሚያካሂዱት ሰዎች መጀመሪያውኑ የሰላማዊ ትግልን ባልተቃወሙበት ሁኔታ የትጥቅ ትግልን ብቸኛ አማራጭ አድርገው እንደወሰዱ ተደርጎ መቅረቡ ሚስ ሪፕሬዘንቴሽን ነው እያልክ ያለው የሚመስለኝ አንደኛ ይሄ የትጥቅ ትግል የሚለውም አገላለጽ እናረዳቸዋለሁ የሚለውም በጣም መመጻደቅን የሚያሳይ በኢትዮጵያ ነባራዊ ሁኔታ ውስጥ አጠቃላይ የሆነ የህልውና ትግል እንጂ የትጥቅ ትግል በምርጫ ተገብቶ ከሰላማዊ ትግል ይሻላል ተብሎ የተገባበት አይነት አድርጎ በዛ ሁኔታ የሰላማዊ ትግልና የትጥቅ ትግል ተብሎ የሚበየን አይደለም አሁን ያለው የአማራ ህዝብ ንቅናቄ ፓርቲኩላር ሁኜ ስናገሪያ የህልውና ትግል መንግስት ባለበት ቦታ ሁሉ ዜጎችን በአደባባይ በሚገልበት ሁኔታ ህዝብ የተነሳበት እንጂ ከሰላማዊ ትግል የትጥቅ ትግል ይሻለኛል የተባለ አይደለም ሰልፍ እሱማ መርጥ ፈልገውታል ሁለገብ ትግል ነው የምናካሄደው ሲባል ግን የትጥቅንም የሰላማዊ ትግልንም የህዝባዊ ቢተኝነትንም የጠመንጃ ትግልንም እናካሄዳለን ማለት ከሆነ የትጥቅ ትግል የሚባል አለ ማለት አይደለም ወይ ለለ ልክ ነው አለበት እንጂ ትጥቅም አለበት ቋንዱ ራስን ስትከላከል እዚህ አንድ ስልት ነው ማለት ነው ሰው አንድ ስልት መኖሩ ላይ ችግር የለውም አሁን አንተ ዳይኮቶሚው ነው የሚረብሽ ምቾት የሚነሳህን ነገር ማወቅ ፈልጌ ነው ዳይኮቶሚው ነው የሚረብሽ ትግሉ ራሱ የትግሉና የፍልስፍናው መሰረት አሁን በምንገኝበት ዘመን ውስጥ ኮምባይንድ ነው አንድ ላይ የሚደረግን ትግል ነው የጦር ፍልስፍናው የቻይናዎች ሪል ፖለቲክንም ጨምሮ የፖለቲካና የስትራቴጂና የጦርነት መርሃቸውን ሁሉ አድርገው የሚያደርጉት ሳንሱ የነደፈው የጦርነት ቲዮሪና ፍልስፍና ማኦ የተጠቀመበት ሆቺሚኒ የተጠቀመበት ትልቅ ኃይልን በትንሽ ኃይል የመጠቀም ስልት በጦርነት አንድ ነገር በሙሉ አሸንፈ ሴንተር ኦፍ ግራቪቲውን አጥፍተ ወረ ማርከ የሚደረግ አይነት ሳይሆን ጦርነትና ፖለቲካ አንድ ላይ የሚሄዱበት ነው የምዕራቡ ፍልስፍና ከሆነ ደግሞ ጦርነት ፖለቲካ በአንድ መንገድ ነው የሚለው ያ ደግሞ ጦርነትን ፖለቲካን ነጣጥሎ የማየት አዝማሚያ ነው አየው አይደለም በፖለቲካው አልሳካሰል ጦርነት አድርጎ ከዛ ፖለቲካን ኢንተርቬን ማድረግ ነው የኛ ግን ሁለቱን ኮምባይን አድርገን ጦርነትን ፖለቲካን ስነልቦናን አንድ ላይ የሚሄድ የትግል ስልት ነው ያ ደግሞ ዘመኑን የዋጀው እንደዚህ ነው እሱንም መርጠና ያረግነው ነው ስለዚህ ከሰላማዊ ትግል የፋኖ እንቅስቃሴ አጠቃላይ ማለት ነው እና ይሄ ደግሞ አንተ የፋኖ ተወካይ አይደለሁም ስትል ቀደም ነበርና እንደ አንድ አባል ራስ እንደ ወካይ ሳይሆን እንደ አባል ቆጥረህ ራስህን ማለት ነው አይደል አዎ አባል ነኝ እንዴ ምን ማለት ነው እኔ እንደው አባል ነኝ አለ ማለት ወንጀል ነው ማለት እኮ ቴዲ በዚህ ጉዳይ ላይ አንተ የምትደግፈው ትግል አይደለም እንዴ አዎ ልክ ነው እኔ የአማራ ህዝብ የህልውና አደጋ አለበት therefore ማንኛውንም መንገድ ተጠቅሞ ራሱን መከላከሉ ተገቢ ነው ብዬ አምናለሁ ምንም ጥያቄ እኔ ቃላት ያንሰኛል ለዛ ያቅሜን አላረኩም ብዬ ነው ማስበው ስለዚህ ምንድነው እስቲ ጥያቄ ላላቸው ሰዎች ይልቃል ከፋኖ ጋር ያለው ግንኙነት ምንድነው ተወካይ ነው አባል ነው መሪ ነው ምንድነው አንተ አባል ነኝ እኔ አሁን ይሄ መሪ የሚባል በህዝብ ንቅናቄ ሁሉም በያለበት ቦታ የሚያደርገውን አስተዋጽኦ የሚያደርግ ነው ቅድምም አልኩ የትግል ስልት ሁሉንም ለምሳሌ ዶክተር ደሳሌ ጫኔ ፓርላማ ውስጥ ነው ሲናገር ብያለሁ የተዛባ ነገር አይደለም ግልጽነት ጉዳይ ችግር የለብንም ትሄድኛ ጋር እዛ ውስጥ እኔ ማልገኝበት አብይ ባለበት በፓርላማ በላይ በሚተላለፍበት ብዙ ኦርዲናሪ ሲቲዝን ቴሌቪዥን በማየት ካልቸር ባረገበት አገር ውስጥ ዶክተር ደሳለኝ የሚያደርገው የትግል ለዚህ ትግል አስተዋጽኦ አለው እና ያ ተቀናይቶ የሚሄድ ተናቦ በሁሉም ቦታ እዛ ውስጥ ያሉ ኮመረጃ የሚሰጡ ለፋኖ ሰዎች አሉ ይሄ የስለላ የሰርጎ መግባት የምን ሁሉ እዛ ውስጥ ትግሉ ስልት አንዱ አካል ነው ህዝብን እንቢ ማሰኘት የትግሉ አንድ አካል ነው
በስነ ልቦና የስነ ልቦና ጦርነት ተከፍቶበናል ሲል ሰሞኑን አልሰማሁም? አንዱ ሰውዬ እንተና ማን ነው የሚባለው ሰውዬ አለምሸት ደግፌ አንዱ ጀነራል የማህበራዊ ሚዲያው ራሱን የቻለ ጦር ሜዳ ሆኖብናል። ያ ሳይኮሎጂካል ወርፌር እና ያ የትግሉ አንድ አካል ነው። እንደውም ይሄ ቅድም በኋላ እንደሚመጣና ሌላ አዲስ ነገር እንደሚፈጥሩ እኛ ገና አልጀመርነውም የሚለው ይሄን ሁሉ ጦርነት እንደሌለ ነው የሚያደርገው። እስክንድር ማን ነው ልደቱ ሰላማዊ ትግል አሁን ያ ምንድነው ነው የሚለው አሁን ያ ሁሉ የስነ ልቦና ጦርነት ተከፍቶብን አንድ የጦር ግንባር ሆኖብናል ብሎ መንግስትን እያንቀጠቀጠው እያለ አይ ገና አልተጀመረም አልጀመራችሁም ብሎ ገና አዲስ ቀን ቆርጬ እንደ ሆስፒታልና እንደ ሰርግ ቀጠሮ ወይም እንደ ልቅሶ በዛ ጊዜ ነው አብዮት የሚካሄድ እንጂ ያ አልመጣም ገና እየተሰራ አይደለም ብሎ ነው ያለው። ይሄ እስካሁን ድረስ እየተሰራ ያለ ነገር ወደፊት ይሄ ነገር ገፍቶ ሲሄድ ኢቮልቭ እያደረገ ቅርጹ እየተቀየረ የሚመጣበት ሁኔታ ትግሉ ይኖራል እንጂ እስካሁን ያልተጀመረ ገና በሆነ ፕሮግራም ተጽፎ የሚጀመር አይነት አድርጎ መሳሉም በራሱ ችግር አለበት ማለት ነው። እንደዛ ነው። እሺ ስለዚህ እንደው just to make it clear ልደቱ አንተን ከአንድ የፋኖ ክንፍ ጋር ብቻ ማስተሳሰሩ እና የዛ የፋኖ አደረጃጀት ተወካይ አድርጎ ማቅረቡ ነው ጥሩ እንዳይሰማህ የሚያደርገው እንጂ በአጠቃላይ የንቅናቄው አባል የንቅናቄው አካል ተደርጎ መታየትህ ግን ነገሩን በትክክል መግለጽ ነው አይደል? እሱማ በትክክል መግለጽ አይደለም ቴዲ፣ ግዴታም ነው። ልደቱ እንደውም ራሱን ከዚህ ለማራቅ የሚያደርገው መንጸባረቅ ነው የሚያናደደኝ እኔ በልደቱ ይሄንን ትግል ያለው ማግኒቱ ራሱን ዘመዶች እንዲሰጥ መድረክ እንፈጥራለን አንተ ላይ እናተኩርና እረዳችኋለሁ በሚል የንቅናቄው ማግኒቱድና የህልውናውን ትግል የትጥቅ ትግልና የሰላማዊ ትግል መካከል ክር ፈጥሮ ሌላ የሱ ደሴት ለመፍጠር የሚያደርገው ነገር እንደውም ቅር ያሰኘኛል ነው የምልህ። እኔን ከዚህ ውስጥ ወጥቼ አላውቅም፣ ግን እኔ መሪ ሁኜ የመወከል የዚህ ደረጃ አባል የዚህ የሚለው ነገር አይደለም። የህልውና ትግል ለደረሰበት ማህበረሰብ አካል የሆነ ሰው የትኛውን ቦታ ሆኖ የሚችለውን ነገር ማድረግ የትግሉ ስልትም ግዴታም ጭምር ሆኖ አንድ ላይ የሚታይ ነገር ነውና በዚህ ውስጥ የሚመጻደቅ ሰው እንደውም እኔ ያበሳጨኛል ነው የምልህ። እንኳን ከዛው ግን እኔ የሹመት ኃላፊነት ምናምን አያስፈልገኝም። የምሰራውን ነገር ህዝባዊ ንቅናቄ ለሆነው ነገር ለማድረግ የአንድ ቡድን የበላይነት ወይም ሹመት ምናምን ያ እንደውም በድርጅት ባህላችንስ መጥፎ እንደሆነ ስለማቅ ወደፊትም ቢሆን የሆነ ውክልናና ቦታ ሳያስፈልገኝ ለሀገሬ የምችለውን ያህል ነገር ሁሉ አስተዋጽኦ ማድረግ እንደምችል ከቅርብ ጊዜ ወዲህ እየገባኝ ያለው ሰው ነኝ። እንደዛ ነው የምረዳው ራሴን ማለት ነው። አስተዋጽኦ ለማድረግ የዚህ ተወካይ የዚህ ሊቀመንበር የዚህ ጸሐፊ መባል አያስፈልግም ቴዲ፣ እንደዛም አይደለም። እሺ አይ ያው እንትን ጥያቄ ካነሳህበት አይቀር ሰዎች አድረስ ሲያደርጉ በትክክል እንዴት አድረስ ያደርጉ የሚለውን ማንሳት ፈልጌ ነው። ወደ ፍሬ ነገሩ እንምጣና አንድ ያነሳው ነጥብ አለ በዛው በሩሃ ቲቪ ቃለ ምልልስህ ላይ ካለ ጠመንጃ የሚሰራ ሰላማዊ ትግል እንደውም የለም ብለሃል። ሰው ቅድም ነክተዋል፣ ግን አይ ቲንክ በበለጠ መብራራት ያለበት ይመስለኛል። ምን እያልክ ነው ልልህ ነው። ጠመንጃ የሰላማዊ ትግል ተቃራኒውን ሆኖ ሳለ አለ ጠመንጃ ሰላማዊ ትግል አይሰራም ማለት ምን ማለት ነው? ጠመንጃ ሳይኖር የሰሩ የሰላማዊ ትግል አማራጮች አሉ አይደለም ወይ? ጠመንጃስ ኢንቮልቭ አድርጎበት አንድ እንቅስቃሴ ሰላማዊ ተብሎ እንዴት ሊቀጥል ይችላል? እስቲ ይሄንን ሰብስታንስ አስረዳን። እንግዲህ የኢትዮጵያ የፖለቲካ ነባራዊ ሁኔታ ቅድም እንዳልነው ገና በኔሽን ቢልዲንግ ቲሲስ ላይ እና ያልተስማማንና የሀገር ሁኔታ እንዴት ይበየን በሚሉ ሁኔታዎች ሁሉ ኮምፒቲንግ ናሬቲቭስ ያለበት ሀገር መሆኑን የአደባባይ ሚስጥርና በጭካኔ ግድያ ሁሉ እየተገለጸ ያለበትና የህልውና ትግል የሚደረግበት ሀገር ላይ ነው ያለነው። ይሄ ማለት ስልጣንን የሚይዝ አካል የፈለገውን ባህል ያንጸባርቃል፣ ለሱ የህይወት መስመሮች ሁሉ የሚሆንን መመሪያዎችና ህጎች ሁሉ ያወጣል። በዛ መሰረት የሚደረገው ነገር ሁሉ ሌሎችንም ጨቁኗል በሚል እነዚህ ኮምፒቲንግ ናሬቲቭስ አሁን እየተናጠ ኢትዮጵያ ቅድም እንዳልከው ኢማጂን እንዲሆነ የጋራ ነገር ሳይኖረን እየታመስን የህልውና ትግል እያደረግን ያለብንበት አገር ላይ እንገኛለን። ያ ከሆነ ደግሞ በተለይ የሰላማዊ ትግል በሙሉ ሁኔታው ሊሰራ የሚችለው አንድ ጠንካራ ተቋማት ይኖሩና አገሬ የሚል መከላከያ ይኖረንና በዛ ሂደት ውስጥ ግን አንድ አምባገነንና አንድ ቡድን ብቻ ያስቸግርና ያንን አስወግደህ የሲቪክ ማህበራት እንቅስቃሴ፣ የተማሪዎች እንቅስቃሴ፣
የተለያዩ ኢንተረስት ግሩፕስ ፕሬዠር ግሩፕስ የሚያደርጉት እንቅስቃሴ ህዝብን አስጨንቆ መንግስት እንዲወርድ ያደርግና ከዛ በኋላ የሚሆነው ነገር ይሆናል። አሁን ግን እንደዚህ አይነት ነገር በአግባቡ ኔሽን ስቴትን በመረዳት ረገድና የራሳቸው ብሔረሰቦች ሉዓላዊነትን በሚሉበት ይሄም ደግሞ የህልውና ትግል አስከትሎ ባለባት ኢትዮጵያ ውስጥ የሚደረግ ትግል አሁን ብዙ ልንማርበት በምንችልበት ዘመን ላይ እንገኛለን። የኔሽን ስቴት ስራቸውን በአግባቡ ባላጠናቀቁና ብዙ ጣጣ ባለባቸው ሀገሮች ውስጥ እንደዛ አይነቱ ስርዓትን ማስወገድ ብቻውን መጨረሻ ላይ የተካው የሊቢያ ሁኔታ የእርስ በርስ ጦርነትን ነው አዋልዶ ሰላማዊ ትግሉ የሄደው። የየመንም ጉዳይ እንደምታውቀው የሊቢያ ሰላማዊ ብቻ አልነበረም እንደምታውቀው ሰላማዊ ትግል መባል ይችላል ወይ የሚለውን በአጠቃላይ የአረብ እንቅስቃሴ ነው። የአረብ ስፕሪንግ ኦኬ፣ የአረብ ስፕሪንግ ያው ከሊቢያ ውጭ ማለት ኦኬ፣ ሰላማዊ ነበረ። የሊቢያ ሲጀመር ራሱ ሰላማዊ ሆኖ ጀመረ። ከዛ በኋላ በአውሮፕላን እና በአንዳንድ ነገር ያንን ነገር ሬስት ለማድረግ በሄደበት ሁኔታ ጋዳፊ የምዕራባውያንም ያንን ነገር የማስወገዱን ነገር ስራ ያብለው ስለያዙበት ወደ ተለያየ ነገር ገባ። እነሱም ደግሞ ሲቪሊያንን ለመከላከል ብለው ሌላ አዋጅ አወጥተው በተባበሩት መንግስታት አስወግደው ሲቪሊያንን ለመከላከል all necessary measures to protect the civilians የሚል ነገር አድርገው ወደ ጦርነት ወሰዱት። ይሄ ሁሉ ነገር የሚያሳይህ ምንድነው ካልከኝ በሰላማዊ የተጀመሩ ትግሎች በጠመንጃ ተጠናቀው ወደ ሲቪል ዋር ነው የሄዱት። ያ ደግሞ የሆነው የኔሽን ቢልዲንግ ቲሲስ ሂደታቸው በጎሳ በተከፋፈለ ሀገር የጋራ ተቋማት ባልተመሰረቱበት የጋራ ኢማጂን ሁኔታ በሌለበትና አሁን የሁሉና ትግል አጋጥሞናል ተብሎ ሁሉም ከሁሉም ጋር ተፈራርቶ በሚኖርበት ሀገር ውስጥና የጋራ ነገር ለመፍጠርኛ እያንዳንዳችን ፍዳችንን እያየን ባለንበት ቁጥር ልክ ሰላማዊ ትግል ቀላል ወጪ የሚቀንስ ከዛ በኋላ አብይ ሄዶ እንደዛ በሰላማዊ ትግል አድርገን እኮ ነው አሁን ወደ ጦርነት ዲሰንድ ያደረግነው እኮ ሊትራሊ እኛ በዛ ደረጃ ዲፋይን አናደርገውም እንጂ በሰላማዊ ትግል ተጀመረ። በውስጥ ንቅናቄም በውጭ ግፊትም ተጀመረና ስርዓቱ አብይን ወለደ። አብይ ከዛ በኋላ ወደ ጦርነት ዲሰንድ ያደረገው ነበር። ይሄ በሆነበት ስለዚህ ያልክ ያለኸው ከ2010 በፊት የነበረው እንቅስቃሴ ሰላማዊ ብቻ በመሆኑ ነው አብይ የመጣው። therefore ሰላማዊ ትግል ከጠመንጃ ጋር ተቀናጅቶ አብይ እንዳይመጣ የሚከላከልበት ክንፍ ቢኖረው ኖሮ አብይ ወደ ስልጣን አይመጣም ነው ብትስ ክሊር እንዲሆን የሰላማዊ ትግል በራሱ ራሱን ችሎ እስከ ፍጻሜው ድል የማምጣት እድል የለውም ነው እያልክ ያለኸው ወይስ? ኖ ድል ማምጣት ማይቻላል፣ መንግስት ማባረር ይቻላል። ግን የወደፊቱን ሁኔታ ለመበየን ከሆነ እንደ ኢትዮጵያ አይነት ባለበት ሀገር ውስጥ ይሄው አብይ ወልዷል እኮ ምንም ችግር አልነበረም። ግን መጨረሻ ላይ ነገሮቹ መልክ ይዘው ባልሄዱበት ሁኔታና የብሔረሰቦች ፉክክር ባለበት ስለነገዋ ኢትዮጵያ የጋራ ራዕይ ባልመሰረትን ሁኔታ ውስጥ ፓወር ባላንስ እና ኢኩሊብረም ግድ የሚልበት ዘመን ላይ እንገኛለን። ያን ለማድረግ ደግሞ ወደፊት የሚፈጠረው ነገር በክርክር በውይይት በድርድር የሚፈጠር ነገር ስለሆነ የስርዓቱን ማስወገድና የወደፊቱንም ሁኔታ ባላንስድ በሆነ ሁኔታ ድርድር እንዲሄድ ካስፈለገ ሁሉም የሚመለከታቸው ኃይሎች ራሳቸውን የመጠበቅና ህልውናቸውን የማስጠበቅ ነገር አሁን በሌለበት ሁኔታ አሁን ራስን የሚጠብቅ ነገር ምንም በሌለበትና በየሜዳው በምትገደልበት ሀገር ከዛ በኋላ አብይን በሰላማዊ ትግል ስናካሄደው መገደሉና መገዳደሉ ይጠፋል፣ የአብይ ስርዓት ቅሬት ሁሉ ወደ ሽፍትነት ሲገባ ብሎ ማሰብ ራሱ ልክነት አይመጣም። ያንን ደግሞ ሰላማዊ በሆነ ሁኔታ ለመጨረስ የኢትዮጵያ ሁኔታ የመንም የሚነግረን ሲሪያም የሚነግረን ሊቢያም የሚነግረን የኔሽን ቢልዲንግ ቲሲስ በአግባቡ አላለቀም ብለው ኮምፒቲንግ ናሬቲቭ ባሉበት ሀገር ውስጥ የሚደረግ የህዝባዊ እምቢተኝነት ከጠመንጃ ጋር አብሮ ተቀላቅሎ መደረግ ያለበት እንጂ ብቻውን ውጤት አያመጣም፣ ዲሞክራሲን አይወልድም። አሁን በዓለም አቀፍ ደረጃ ካረካው ለምሳሌ ኔፓል ያለምንም ጠመንጃ መንግስታቸውን ጥለዋል። የሽግግር መንግስት ኢንስቶል ተደርጓል። አሁን ሰላማዊ ትግል ሌሎችም ብዙ ምሳሌዎች መጥቀስ ይቻላል። ጠመንጃ ሳይቀላቅል ከስልጣን አምባገነኖችን አባሮ ዲሞክራሲ የፈጠረባቸውን ግን ኢትዮጵያ ውስጥ አሁን ባለው ሪያሊቲ ትግል ብቻውን አይሰራም ነው እያልክ ያለኸው? ያ የኛ የኢትዮጵያ ነባራዊ ሁኔታ የህልውና ትግልን ያስከተለ ሁኔታ ሁሉ ነው ያለው። የህልውና ትግልም የተደረገው ደግሞ ጠመንጃ ተመርጦ እንደ ትግል ሳይሆን ሰው በአደባባይ የሚገደልበት፣ ታግቶ ገንዘብ የሚጠየቅበት፣ የአንድ እምነት ተከታይ በመሆናቸው በአደባባይ በይፋ ራሳቸውንም ሞራላቸውንም በሚያዋርድ ሁኔታና እጅግ አሰቃቂ በሆነ ሁኔታ ሞትን የተለማመድንበት ሀገር ውስጥ እንደው ሰላማዊ ትግል ብቻውን ኢትዮጵያ ውስጥ የሚሰራ ነገር አይደለም። ያ እንዲሆን ካስፈለገ ባላንስ የሚያስጠብቅ የወደፊቱን ሁኔታ ለመበየን ህግና ስርዓት የሚያስጠብቅ ሁሉ የታጠቀ ኃይል
ግድ የሚልባት ነባራዊ ሁኔታ ነው ያለው ኢትዮጵያ እና የወደፊቱ ሁኔታ የሚበየነው ደግሞ በፓወር ባላንስ እና በኢኩሊብረም ከሌጂቲመሲ ጋር ተጣጥመው በሚሰሩበት ሁኔታ እንጂ ፍጹም የሆነ ሰላማዊ ትግል የሚለው ናይቬት